እንቅልፍ ያልጠገበ ጋቢና ይላል አባቴ። ያያችሁት ነው ፊቴ እንዴት እንዳበጠ። ኤኒዌይ እንደምታስታውሱት እንግዲህ ከትላንት በፊት ሌሊቱን ሙሉ አልተኛውም ነበር እና ትላንትም ወደ 6 ሰዓት እንቅልፍ ብቻ ነበር ያገኘሁት። አዲስ ከሆናችሁ ለ30 ቀናት ፈጅር ላይ መስጅድ ሂዶ የመስገድ ቻለንጅ ጀምሬ ነው እንደዚህ እየተሰቃየው የምታዩኝ። እንደምታዩት እንግዲህ አዲስ ልማድ ስትለምዱ በጣም አስቸጋሪ ነው። በህይወታችን ላይ ብዙ አይነት ልማዶች አሉን። እኛ ሁላችንም ፈልገን ያመጣናቸው ልማዶች አሉ፣ ሳንፈልግ ያመጣናቸው ልማዶች አሉ። ፈልገን የለመድናቸው፣ ሳንፈልግ የለመድናቸው እና ብዙ ጊዜ ልማዳችን ነው ህይወታችንን ራን የሚያደርገው እና መርጣችሁ ልማዶቻችሁን ካላስተካከላችሁ ህይወታችሁን ወይ ሊያጠፋችሁ ይችላል ልማዶቻችሁ፣ ወይም ደግሞ ከፍ ያደርጓቸዋል ማለት ነው። ስራ የመስራት ልምድ ያለው ሰው አለ። ቤት ቁጭ ብሎ ስራ ፈቶ ደግሞ ድህነቱ ተስማምቶት ቁጭ ብሎ ደግሞ የሚኖር ሰው አለ እና ያው ልማዶቻችሁን ምረጡ ለማለት ያክል ነው። 11 ተኩል ላይ ቤት ወጣውኝ። እዚህ ጋር የምታዩት ጋቢና ይኸውላችሁ እንግዲህ ብጥብጥ ብሏል። ይሄን የሚያይኝ ሰው አሁን በቃ 80 ኪሎ ምናምን ነው የሚመስል፣ 100 ምናምን ኪሎ ሁሉ ልመስል ይችላል አሁን ፊቴን ብቻ ፎቶ ተነስቼ ብልክ። ኤኒዌይ ልክ መስጂድ ስደርስ እየወጡ ነበር፣ ጀማው እየተበተነ ነበር። ግን ደስ በሚል ሁኔታ ሌላ አዲስ ጀማ አግኝቼ ሰገድኩኝ እነሱ ጋር። ከዛ ደርስ ነገር ነበር፣ እሱን ደርስ ቁጭ ብዬ ተከታተልኩኝ። ምክንያቱም ቤት ከሄድኩኝ እንቅልፍ ነው የሚለኝ አይ ኖ ዳ። ስለዚህ በቃ ያለኝ አማራጭ በቻልኩት አቅም ቶሎ አለመግባት ነው፣ በደንብ እስክነቃ ድረስ ቁጭ ብዬ። ቆንጆ በጣም የሚጣፍጥ ደርስ ነበር፣ እሱን ተከታተልኩኝ። ከዛን ደርሱን ከጨረስኩኝ በኋላ ወደ ቤት ተመለስኩኝና ስቲል ምንም እንኳን እንቅልፍ ቢለኝም ተመልሼ ከተኛው ድጋሚ ማታ ላይ በጊዜ መተኛት አልችልም። ስለዚህ ያለኝ አማራጭ I have to drag myself to the gym። እያለቃቀስኩም ቢሆን በቃ ጂም ሄድኩኝ። and here is a picture of me in the gym። ብዙ ኢነርጂ አልነበረኝም፣ ብዙ ስፖርት አልሰራውም። but anyway ይህንን ይመስል ነበር የዛሬው ዕለት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።